ኦኬ እስካሁን የተማርናቸውን ሪካፕ ለማድረግ በዚህ በማርኬት ስትራክቸር ሞጁል ውስጥ ያየናቸው ቤዚክ የሆነውን የቡሊሽ እና የቤሪሽ ትሬንዲንግ ማርኬት ነው ማለት ነው። ሶ በትሬንዲንግ ማርኬት ውስጥ ቡሊሽ ትሬንዲንግ እና ቤሪሽ ትሬንዲንግ ማርኬት የሚባሉትን ሁለቱን የትሬንዲንግ ታይፖች አይተናል። ሶ በቡሊሽ ትሬንድ ላይ ሲሪስ ኦፍ ሃየር ሃይ እና ሃየር ሎ እየሰራ የሚሄድ ስትራክቸር ሲሆን የቤሪሽ ማርኬት ደግሞ በተቃራኒው የሎወር ሎ እና ሎወር ሃይ ፕሪንት እያደረገ የሚሄድ የትሬንድ ማርኬት አይነት ነው ማለት ነው። ሶ በተጨማሪም ደግሞ ስለ ኢንተርናል እና ስለ ስዊንግ ስትራክቸር በደንብ አይተናል። ስዊንግ ስትራክቸር ማለት የማርኬቱ ፒክ ሌቭል ሃይ እና ሎ ፖይንቶች እንደሆኑ እና ኢንተርናል ስትራክቸር ደግሞ በእነኚህ ሁለት ፒክ ፖይንቶች መካከል ያሉት ስትራክቸሮች መሆናቸውን አይተናል። እንዲሁም ደግሞ ስለ ብሬክ ኦፍ ማርኬት ስትራክቸር አይተናል። ብሬክ ኦፍ ማርኬት ስትራክቸር ማለት ስዊንግ ስትራክቸር ፕሪቪየስ ሃይ ብሬክ ሲያደርግ ወይም ደግሞ በቤሪሽ ማርኬት ፕሪቪየስ ሎ ብሬክ ሲያደርግ የሚከሰት ስትራክቸር ሲሆን ብሬክ ኦፍ ማርኬት ስትራክቸር ብለን እንጠራዋለን ማለት ነው። ሶ ሁለት አይነት ስትራክቸር አለ፣ ስዊንግ ስትራክቸር እና ኢንተርናል ስትራክቸር ሲኖር ሶ ኢንተርናል ስትራክቸር ትሬንዱን ሽፍት በሚያደርግ ታይም ኢንተርናል ኤስኤምኤስ ብለን እንደምንጠራ፣ እንዲሁም ደግሞ ሙሉ ኦቨርኦል ስዊንግ ስትራክቸር ከቡሊሽ ወደ ቤሪሽ ወይም ደግሞ ከቤሪሽ ወደ ቡሊሽ ትሬንዱን ወይም ደግሞ ሙቭመንቱን ሽፍት ሲያደርግ የሚከሰተው ኤስኤምኤስ ወይም ደግሞ ሽፍት ኦፍ ማርኬት ስትራክቸር እንደሆነ አይተናል ማለት ነው። ኢንተርናል ስትራክቸርን ፒክ አድርጎ ማየትና አዌር መሆን በተለይም ይህ የስዊንግ ስትራክቸር መች ፑልባክ እንደሚጀምር እና እንዲሁም መች እንደሚያልቅ ይጠቁሙናል ወይም ሲግናል ይሆኑናል ማለት ነው። በተለይም የመጀመሪያው እዚህ ጋር እንደምታዩት የመጀመሪያው ኤስኤምኤስ ወይም ደግሞ የመጀመሪያው ኢንተርናል ኤስኤምኤስ የስዊንግ ሌግ ወይም ደግሞ ኤክስፓንሽን እንዳለቀና ፑልባክ እንደጀመረ ትልቅ ሲግናል ይሰጡናል ማለት ነው። እንዲሁም ደግሞ መጨረሻ ላይ ይህ ፑልባክ እንደሚያልቅ ሲግናል ይሰጡናል ማለት ነው። ነገር ግን በየጊዜው በየቦታው ሊከሰቱ እንደሚችሉና አግሬሲቭ እንደሆኑ ወይም ደግሞ የተሳሳተ ሲግናል እንደሚሰጡንም በዛው አይተናል ማለት ነው። ሶ በዚህ ቪዲዮ ደግሞ የምናየው ፕሪሚየም ኤንድ ዲስካውንት የሚባል ኮንሰፕት አለ። እሱን ሜትድ በመጠቀም ከነዛ ሽፍት ኦፍ ማርኬት ስትራክቸር ወይም ደግሞ ከነዛ ፎልስ ሲግናል አቮይድ ለማድረግ ይሄንን ፕሪሚየም እና ዲስካውንት የሚባል ኮንሰፕት ማወቅ ይኖርብናል ማለት ነው። ሶ በቀላሉ ፕሪሚየም እና ዲስካውንት በአጭሩ ባይ ሎ ሴል ሃይ ማለት ነው። ወይም ደግሞ ርካሽ ላይ በመግዛት ውዱ ቦታ ላይ እንሸጣለን ማለት ነው። ይሄን ማወቅ ለምንድን ነው የሚጠቅመን? ፕሪሚየም እና ዲስካውንት ዋናው ጥቅሙ ምንድን ነው? እዚህ ጋር የምታዩት ኤክስፓንሽን ወይም ደግሞ ስዊንግ ሌግ አለ። ይህ ስዊንግ ሌግ ፑልባክ እንደሚያልቅ እናውቃለን የሆነ ቦታ ላይ። ነገር ግን እንደምታዩት ማርኬት ስትራክቸሩን እንደምታዩት ፑልባክ መጀመሩን የምናውቀው በኢንተርናል ስትራክቸር ወይም ማይነር ስትራክቸር ሽፍት ሲያደርግ ነው ወደ ቤሪሽ ብለናል። ሶ ይህ ፑልባክ እንደሚጀምር በዚህ ነው የምናውቀው። ነገር ግን እንደሚያልቅ ለማወቅ ይህንን ኤስኤምኤስ ሽፍት ኦፍ ማርኬት ስትራክቸር ኢንተርናሊ ልክ አፒር በማያደርግ ታይም ማርክ አድርገን እንጠብቃለን። ነገር ግን እዚህ ጋር እንደምታዩት ኤስኤምኤስ ተፈጥሯል። ሶ ፑልባክ አልቋል ልንለው አንችልም፣ ምክንያቱም በየትኛውም ታይም ኤስኤምኤስ በተቃራኒ ሊመጣ ይችላል። ሶ የትኛው ቦታ ላይ ነው ትክክለኛው ማርኬት ስትራክቸር ሽፍት መሆኑን የምናውቀው የሚለውን ለማወቅ ነው ማለት ነው። ፕሪሚየም እና ዲስካውንት ዞንን የምንጠቀመው በዚሁ ክላሪፋይ እናደርገዋለን ማለት ነው ማርኬት ስትራክቸር። ሶ እንደምታዩት እዚህ ጋር ፕሪሚየም ፕራይስ አለ፣ ዲስካውንት ፕራይስ አለ፣ እንዲሁም ደግሞ ኢኪው ፕራይስ አለ። እነኚህ ሶስቱ ፕራይሶች ናቸው። ኢኪው ፕራይስ ማለት 50% ወይም ደግሞ የ50% ሌቭል ላይ የሚገኘው ሲሆን ውድም ርካሽም ያልሆነበት ቦታ ነው ማለት ነው። ነገር ግን ፕሪሚየም ፕራይስ ማለት ከላይ የሚገኘው እዚህ ጋር የምታዩት ከላይ የምታዩት ቦታ ላይ በመሸጥ እዚህ ጋር የምታዩት ከታች ያለው ዞን ላይ ደግሞ እንገዛለን ማለት ነው። ሶ ዲስካውንት ፕራይስ ማለት ርካሹ ቦታ ሲሆን ማርኬቱ የሚወርድበት ቦታ ሲሆን ውዱ ቦታ ደግሞ ፕሪሚየም ዞን ነው ማለት ነው። ሶ እዚህ ጋር እንደምታዩት ማርኬት ወደ ላይ ኤክስፓንድ ያደርጋል፣ ከዛ በኋላ ፑልባክ ያደርጋል። ለምንድን ነው የሚጠቅመን? ይህ ፑልባክ እንደሚያልቅ ሲግናል ይሆነናል ማለት ነው። ሰው እዚህ ጋር እንደምታዩት ማርኬት ወደ ላይ ከሄደ በኋላ ልክ እዚህ ጋር የመጀመሪያውን ፕሪቪየስ ሎ ብሬክ እንዳደረገ ይሄ ነገር ወደ ሎወር ሎ ፕሪንት እያደረገ ነው ማለት ነው የሚሄደው። ሶ እዚህ ጋር እንደምታዩት ሎወር ሎ ፕሪንት ሆነ ማለት ነው። ማርኬቱ ቡሊሽ ነበር ወደ ቤሪሽ ተቀየረ። ነገር ግን ኢንተርናል ስትራክቸር እንጂ ሙሉ ስዊንግ ስትራክቸሩ ቡሊሽ ነው።
ሶ ኢንተርናል ስትራክቸሩ ሲግናል ነው፣ ምክንያቱም ፑልባክ መጀመሩን እናውቃለን። የመጀመሪያውን ኢንተርናል ስትራክቸር ማርክ አድርገን እንጠብቃለን ማለት ነው። ነገር ግን እዚህ ጋር እንደምታዩት ኢንተርናል ስትራክቸር በተቃራኒ ወደ ቡሊሽ ኤስኤምኤስ ወይም ደግሞ ሽፍት ኦፍ ማርኬት ስትራክቸር ኢንተርናሊ አፒር ሲያደርግ እዚህ ጋር ያለው ፑልባክ አልቆ ሌላ ሃየር ሃይ ፎርም ያደርጋል ብለን ነው የምንጠብቀው ማለት ነው። ነገር ግን እዚህ ጋር እንደምታዩት የተሳሳተ ኤስኤምኤስ ነው። ማርኬቱ ድጋሚ ሎወር ሎ ሊሰራ ችሏል ማለት ነው። ሶ ፑልባኩ ቀጥሎበታል ማለት ነው። በዚህኛው ኮንሰፕት በዚህ ፕሪሚየም እና ዲስካውንት በሚባለው ኮንሰፕት ግን ይሄንን ነው ክላሪፋይ የምናደርገው። የትኛው ቦታ ነው ትክክለኛው ኤስኤምኤስ አፒር ሲያደርግ ወደ ትክክለኛው ፑልባክ የሚያልቅበትን ቦታ ዲቴክት ማድረግ የምንችልበትን ቦታ የምናየው በዚህ ፕሪሚየም እና ዲስካውንት ዞን ቱል ተጠቅመን ነው ማለት ነው። ሶ እዚህ ጋር እንደምታዩት ይሄ ፊቦናቺ ቱል ነው። ይህ ፊቦናቺ ቱል እዚህ ጋር ሴቲንግ ላይ የተጠቀምነው 0 1 እና 0.5 ሲሆን ይሄ ኢኪው ሌቭል ነው። ከላይ የምታዩት ደግሞ 0 እና 1 ደግሞ ፕሪሚየም እና ዲስካውንት ዞን ነው። ሶስቱን ብቻ እንጠቀማለን ማለት ነው። ሶ ይህንን ኮፒ ማድረግ እንችላለን። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ወጣ፣ ስዊንግ ሌግ ነው፣ ኤክስፓንድ አደረገ። የመጀመሪያው ኤስኤምኤስ አፒር እንዳደረገ እዚህ ጋር ማርኬቱ ፑልባክ ጀምሯል እንላለን። ነገር ግን እዚህ ጋር እንደምታዩት ይሄ ፑልባክ አለቀ ብለን ልንይዝ እንችላለን ያለ ፕሪሚየም እና ዲስካውንት ቱል። ነገር ግን አሁን ያለነው ፕሪሚየም ዞን ላይ ነው። ፕሪሚየም ዞን ደግሞ ውዱ ቦታ ነው። ስለዚህ እዚህ ጋር ባይ ልንገባ አንችልም ማለት ነው። የትኛው ነው አሪፍ ቦታ ፑልባክ የሚያልቅበት ቦታ ነው ማለት ነው። በተለምዶ ይሄ ስዊንግ ስትራክቸር ፑልባክ የሚያልቀው ከ50% በታች ነው ማለት ነው። ኢኪው ፕራይስ ሌቭል ላይ ወይም ደግሞ ፌር ቫሊዩ ላይ ነው ማለት ነው። እዚህ ጋር እንደምታዩት ልክ ዲስካውንት ዞን ላይ ያለውን ኤስኤምኤስ ወይም ደግሞ ሽፍት ኦፍ ማርኬት ስትራክቸር ጠብቀን ልክ እሱ አፒር እንዳደረገ መግባት እንችላለን ማለት ነው። ከዛ በኋላ ፕሪቪየስ ሃይን ታርጌት ማድረግ እንችላለን። በዚህ ምክንያት እዚህ ጋር እንደምታዩት ብዙ ፎልስ ኤስኤምኤሶች ሊኖሩ ይችላሉ። ነገር ግን ትክክለኛው ኤስኤምኤስን ዲቴክት ለማድረግ ወይም ፋይንድ ለማድረግ ይሄንን ቱል መጠቀም እንችላለን ማለት ነው። ይሄ ፊቦናቺ ቱል በጣም ፓወርፉል ቱል ነው። ዲስካውንት እና ፕሪሚየም ዞን ለይተን ካወቅን እዚህ ጋር እንደምታዩት መቼ ይሄኛው ስዊንግ ረን እንደሚያልቅና ቀጣዩ ሃይር ሃይ መቼ እንደሚጀምር ካወቅን ፕሪቪየስ ሃይ ታርጌት እናደርጋለን ማለት ነው። ብዙ ጊዜ ፕሪሚየም እና ዲስካውንትን መጠቀም ያለባችሁ በዚህኛው መንገድ ነው። ምክንያቱም እዚህ ጋር ከለሮች ጠፍተዋል። እዚህ ጋር ሴቲንግ ላይ እንደምታዩት ባክግራውንድ ላይ ያለው ከለር ተለምዶ ይሄ ነው ባይ ዲፎልት። ነገር ግን ሙሉ ለሙሉ እዚህ ጋር ትራንስፓረንት ታደርጉት ይሻላል። ምክንያቱም ክሊን የሆነ ቻርት ፕራይስ አክሽኑን ለማየት ማለት ነው። እንዲሁም ደግሞ ልክ በምንጠቀም ታይም ሪል ቻርቱ ላይ ስንሆን ሽፍትን በመጫን ወደ ጎን እዚህ ጋር በማዞር እንደዚህ በማስጠጋት ከኋላ ያለውን ፕራይስ አክሽን ማየት እንችላለን ማለት ነው። እዚህ ጋር እንደምታዩት ይህ ስዊንግ ስትራክቸር አለ። ይህ ስዊንግ ስትራክቸር ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ነው የሚመጣው። ያ ማለት የቡሊሽ ማርኬት ስትራክቸር ነው ማለት ነው። ይህ ቡሊሽ ትሬንድ ነው። ሁልጊዜ ፕሪሚየም እና ዲስካውንት ዞን ላይ ብቻ ሳይሆን ማንኛውም ትሬኒንግ ማርኬት ላይ ትሬድ ማድረግ ያለብን በትሬንዱ ላይ ነው። ወይም ደግሞ ትሬድ ዊዝ ትሬንድ ነው የሚባለው። ወይም ደግሞ ትሬንዱን ጠብቀን ነው ትሬድ ማድረግ ያለብን። ያ ማለት እዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ከመጣ ቡሊሽ ማርኬት ስለሆነ ሁልጊዜ ኤክስፔክቴሽናችን ሎንግ ነው ማለት ነው። ነገር ግን እዚህ ጋር እንደምታዩት ሃየር ሃይ ሰርቶ ሃየር ሎ ሰራ። ከዛ ሃየር ሃይ ከሰራ በኋላ እንደዚህ ሃየር ሎ ሲሰራ ወይም ደግሞ ቀጣዩን ስዊንግ ሎ ለመስራት ፑልባክ ሲያደርግ ወደ ታች ቤሪሽ ይሆናል ኢንተርናል ስትራክቸሩ ማለት ነው። ይሄንን ሃየር ሎ ታርጌት አድርጋችሁ ሾርት መግባት ከፈለጋችሁ ያው አጌንስት ትሬንድ ነው ወይም ደግሞ ትሬንዱ ቡሊሽ ሆኖ ቤሪሽ ሴል ነው የምትገቡት ማለት ነው። ወይም ደግሞ ሾርት ነው የምታደርጉት ማለት ነው። ቺን ፓርት ብቻ ሾርት ስታደርጉ ወይም ደግሞ ካውንተር ትሬድ ስትገቡ ይህ ፊቦናቺ ቱል ወይም ደግሞ ፕሪሚየም እና ዲስካውንት ቱል በጣም ይጠቅመናል ማለት ነው። እዚህ ጋር ከመጀመሪያው ጀምረን ስናይ እዚህ ጋር እንደምናየው መጀመሪያ ስዊንግ ሌጉን ማየት አለብን። ይሄንን ፕሪሚየም እና ዲስካውንት ዞን ለማየትና ለማወቅና እንዲሁም ለመጠቀም መጀመሪያ ማድረግ ያለብን ምንድነው? ይሄንን ስዊንግ ሌግ ፋይንድ ማድረግ አለብን። ወይም ደግሞ ኤክስፓንድ የሆነውን ቦታ ፒክ እናደርግና ከላይኛው እስከ ታችኛው ፒክ ፖይንት እናሰምራለን ማለት ነው ፊቦናቺ ቱላችንን። ከዛ በኋላ ምንድነው ሁልጊዜ የምንጠብቀው ማርኬት ሁልጊዜ ወደ ላይ ከሄደ በኋላ ፑልባክ ሲያደርግ የምንጠብቀው እዚህ ዲስካውንት ፕራይስ ሌቭል ላይ ወይም ይሄኛው ዞን ላይ እስኪመጣ እንጠብቀዋለን። ልክ እዚህኛው ዞን ላይ ከመጣ በኋላ ማርኬት
ፑልባኩን እንደሚጨርስ አይዲያሊ ኤክስፔክት ይደረጋል። ኔክስት ሃይ እዚህ ጋር ፕሪቪየስ ሃይ ታርጌት እናደርጋለን ማለት ነው። ሶ እዚህ ጋር ማርኬቱ ቀጥታ መጣ። ምንድን ነው የሆነው? ማርኬቱ እዚህ ጋር እንደምታዩት ማርኬቱ ኢንተርናል ስትራክቸር ሃየር ሃይ ሃየር ሎ ሃየር ሃይ ከሰራ በኋላ ቀጥታ ፕሪቪየስ ሎ ብሬክ አድርጎ ሎወር ሎ የሰራው ያ ማለት ኢንተርናል ኤስኤምኤስ ተፈጠረ ማለት ነው። ልክ ይሄ በሚፈጠርበት ታይም ኦኬ ፑልባክ ጀምሯል። ይሄ ስዊንግ ሌግ ፑልባክ ጀምሯል ማለት ነው። ስለዚህ አሁን ምንድነው የኛ ሐሳብ? ፑልባኩ እንዳለቀ ካወቅን ባይ እንልና ፕሪቪየስ ሃይ ታርጌት እናደርጋለን ማለት ነው። ሶ ይሄንን ለማድረግ መጀመሪያ እንደምታዩት ማርኬቱ ወደ ላይ ወጥቶ ኢንተርናል ስትራክቸር ሃየር ሃይ ሃየር ሎ ከሰራ በኋላ ሃየር ሃይ ሰርቶ ልክ ሎወር ሎ ሲሰራ ወይም ደግሞ ኢንተርናል ስትራክቸር ፕሪቪየስ ሎ ብሬክ እንዳደረገ ኦኬ ሎወር ሎ ሊሰራ ነው ብለን እንጠብቅና ይህ ደግሞ የምን ትልቅ ሲግናል ነው? ኢንተርናል ስትራክቸር ወይም ደግሞ ይሄ ማይነር ስትራክቸር ሽፍት እንዳደረገ ፑልባክ ሊጀምር ነው። ሶ ይህ ፑልባክ ከጀመረ በኋላ ልክ የሚያልቅበት ቦታ ደግሞ አይዲያሊ ይሄ እንደምታዩት እዚህ ጋር እንደምታዩት ይሄ ዲስካውንት ዞን ላይ እንደሚያልቅ ነው የምንገምተው ማለት ነው። ልክ እዚህኛው ዲስካውንት ዞን ላይ እስኪመጣ እንጠብቀዋለን ማለት ነው። ነገር ግን እዚህ ጋር እንደምታዩት ልክ ዲስካውንት ዞን ላይ ሳይመጣ ልክ ይሄኛው ፕሪሚየም ዞን ላይ እንዳለ ማርኬቱ ሃየር ሃይ ፎርም ሊያደርግና እዚህ ጋር ኤስኤምኤስ ሽፍት ሊያደርግ ይችላል። ኢንተርናል ኤስኤምኤስ ያ ማለት ፑልባክ ይሄኛው ፑልባክ አልቆ ኔክስት ሃየር ሃይ ፎርም ሊያደርግ ነው ብለን ልናስብ እንችላለን። ነገር ግን ይሄ ቱል የሚጠቅመን ይሄ ፓወርፉል የሆነው የፕሪሚየም እና ዲስካውንት ቱል የሚጠቅመን ምንድነው? ወደ ዲስካውንት ዞን ላይ ከመጣ በኋላ የምናገኘው ኤስኤምኤስ ወይም ደግሞ ሃየር ሃይ ወይም ደግሞ ሽፍት ኦፍ ማርኬት ስትራክቸር በጣም ፓወርፉል ነው። እዚህ ከላይ ከሚገኘው ኤስኤምኤስ ማለት ነው። ከላይ ያሉት ኤስኤምኤሶች ወይም ደግሞ ከላይ የምናየው ልናገኘው የምንችለው ሽፍት ኦፍ ማርኬት ስትራክቸር ሊያጋጥመን ይችላል። ነገር ግን አብዛኞቹ ፎልስ ናቸው ማለት ነው። ነገር ግን ማርኬት እዚህ ደርሶ የግድ እዚህ ፕሪሚየም ዞን ላይ ዲስካውንት ዞን ላይ መምጣት አለበት ማለት አይደለም። አንዳንዴ እዚህ ዲስካውንት ዞን ላይ ሳይመጣ ሊሄድ ይችላል። ሶ ይሄ ምንድነው? ያንን ፔር በማጥናት ምን ያህል ፐርሰንት ፑልባክ ያደርጋል የሚለውን ጋዘር በማድረግ ነው የምናውቀው ማለት ነው። ነገር ግን አይዲያሊ እዚህ 50% ወይም ኢኪው ሌቨል ላይ እንደሚመጣ እናውቃለን ማለት ነው። ሶ ምንድነው የምናደርገው? ልክ ይሄን ኤክስፓንሽን ካየን በኋላ ልክ ይሄንን ኤክስፓንድ ካደረገ በኋላ ፑልባክ ያደርጋል። እዚህ ጋር እንደምታዩት ይህ ስዊንግ ረን ወይም ደግሞ ትልቁ ስዊንግ ስትራክቸር ፑልባክ ለማድረግ ኢንተርናል ስትራክቸር ሎወር ሃይ ሎወር ሎ እያልን መስራት አለበት። የግድ ቤሪሽ መሆን አለበት ስትራክቸሩ ማለት ነው። ሶ ቤሪሽ ሲሆን ደግሞ እንደምታዩት እዚህ ጋር ፑልባክ እያደረገ ነው። ሎወር ሎ ካለ በኋላ ሎወር ሃይ ሎወር ሎ ሎወር ሃይ እያለ ከላይ እንደምታዩት ፑልባክ እያደረገ ሎወር ሃይ ፎርም ያደርጋል ማለት ነው ኢንተርናል ስትራክቸር። ይሄ ለምን እንደሚጠቅመን እናያለን። ካውንተር ትሬን የሚባል አለ። ቅድም እንዳልነው ከስዊንግ ስትራክቸሩ አጌንስት ወደ ታች ሾርት ለመግባት ከፈለጋችሁ የምትጠቀሙበት ሜተድ አለ። አሁን ግን ስለ ስዊንግ ስትራክቸር እናውራ። ሶ ስዊንግ ስትራክቸሩ እዚህ ጋር እንደምታዩት ፑልባክ እንደሚጀምር አየን በዚህ ኤስኤምኤስ። ከዛ በኋላ ደግሞ ልክ እዚህ ዞን ላይ እስኪመጣ እንጠብቀዋለን። እዚህ ዞን ላይ የተከሰተ ማንኛውም ቡሊሽ ኤስኤምኤስ ካለ ያ ማለት ሜቢ ይሄ ስዊንግ ፑልባክ አልቆ ከዛ በኋላ ሌላ ሃየር ሃይ ፎርም ሊያደርግና ከዚህ በላይ ያለውን ቢኤምኤስ ፈጥሮ ብሬክ ሊያደርግ እንደሆነ እንገምታለን ማለት ነው። ልክ ይሄኛው መፈጠሩን ካወቅን ፕሪቪየስ ሃይ ታርጌት አድርገን እዚህ ጋር ሎንግ እንገባለን ማለት ነው። ነገር ግን እዚህ ጋር መች ነው ሎንግ የምንገባው ካልን ይህ ፕሪሚየም እና ዲስካውንት ዞን ሁለት ነገር ነው የሚጠቅመው። አንደኛው መች እንደሚያልቅ እዚህ ጋር መች እንደሚያልቅ አየን። ምክንያቱም ኤስኤምኤስ ተፈጠረ ቡሊሽ ኤስኤምኤስ ያ ማለት ፑልባክ አልቋል ማለት ነው። ሁለተኛ ደግሞ ከሲግናል ባሻገር ለምንድን ነው የሚጠቅመን? በጣም ቤስት የሆነ ኢንትሪ ፖይንት ይሰጠናል ማለት ነው። ምክንያቱም ቀድመን እንዳንገባ ወይም ደግሞ አርፍደን እንዳንገባ ማለት ነው። እዚህ ጋር እንደምታዩት ማርኬቱ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ከመጣ በኋላ ልክ እዚህኛው ፕራይስ ሌቭል ላይ ወይም እዚህኛው ዲስካውንት ዞን ላይ ልክ እንደመጣ ምንድነው የምንጠብቀው? ማርኬቱ ኤስኤምኤስ እንዲፈጠርና ቡሊሽ ኤስኤምኤስ ከተፈጠረ በኋላ ፑልባክ ማለቁ እንዲነግረን ነው። ነገር ግን ወዲያው ደግሞ አንገባም። ልክ እዚህ ጋር ፑልባኩ እንዳለቀ እዚህ ጋር ኤስኤምኤስ እንደተፈጠረ እዚህ ጋር ባይ ብለን እዚህ ጋር ታርጌት ማድረግ የለብንም። ሁል ጊዜ ኢንተርናል ስትራክቸር ሲሄድ እዚህ ጋር እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ እያለ ሎወር ሃይ ፑልባክ እያደረገ ነው የሚሄደው ኢንተርናል ስትራክቸር። ልክ እዚህ ጋር ፑሊሽ ኢንተርናል ስትራክቸር ፎርም እንዳደረገ ፑልባክ እስኪያደርግ እንጠብቀዋለን። ፑልባክ እስኬት ድረስ ነው የሚያደርገው። እዚህ ጋር እንደምታዩት ልክ
ብሬክ ኦፍ ማርኬት ስትራክቸር ኢንተርናሊ ወይም ደግሞ ኤስኤምኤስ ኢንተርናሊ እንደተከሰተ ይሄንን ረጅሙን ሌግ እንደምታዩት ትልቁን ሌግ በፊቦናቺ ቱል ሰሌክት እናደርጋለን ማለት ነው። ከታችኛው ሌግ እስከ ላይኛው ሌግ ማለት ነው። ይሄ ማይነር ስትራክቸር ሲሆን ትልቁ ደግሞ እዚህ ጋር የምታዩት ፊቦናቺ ቱል ያለበት ስዊንግ ስትራክቸር ነው። አሁን አውቀናል ፑልባክ የቱ ጋር እንዳለቀ። እዚህኛው ዲስካውንት ዞን ላይ ፑልባኩ አልቋል። ነገር ግን አሪፉ የሆነው ታይም የትኛው ነው ካላችሁ ልክ ፑልባኩ እንደጀመረ ካወቀን በኋላ ኢንተርናል ስትራክቸር ፑልባክ እንዲያደርግ እንጠብቃለን። ፑልባክ ስኬል ነው የሚያደርገው እዚህ ጋር እንደምታዩት ትንሹ የዲስካውንት ዞን ላይ ማለት ነው። አሁን ምን ኮንፊርም አደረገን? ዲስካውንት ዞን ላይ ያለ ነው። ሁለተኛ ደግሞ ትልቁም ስዊንግ ስትራክቸራችንም ዲስካውንት ዞን ላይ ነው። ያ ማለት ሁለት ኮንፈርሜሽን አገኘን ማለት ነው። ልክ እዚህ ጋር ማርኬቱ ኢንተርናል ስትራክቸር ፑልባክ አርጎ ረን ማድረግ እንደጀመረ ወይም ደግሞ እዚህ ኢንተርናል ስትራክቸር ሌግ ላይ ዲስካውንት ዞን እንደመጣልን ወዲያው ሎንግ እንገባለን ማለት ነው። ታርጌታችን ደግሞ ፕሪቪየስ ሃይ ነው ማለት ነው። ይህ በቀላሉ አሪፍ የሆነው ኢንትሪ እናገኝና እንዲሁም ደግሞ መቼ ፑልባክ እንደሚያልቅ ከዚህ በፊት የነበሩትን እዚህ ጋር ምናልባት ሊፈጠሩ የሚችሉትን ኢንተርናል ኤስኤምኤሶች አቮይድ ለማድረግ ወይም ደግሞ ለመከላከል ይጠቅመናል ማለት ነው። በተጨማሪ ደግሞ ቅድም እንዳልኩት እዚህ ጋር እንደምታዩት ማርኬት ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ከመጣ ሁልጊዜ ታርጌት የምናደርገው ኢንትሪያችንን እዚህ ጋር ግን ታርጌታችን ፕሪቪየስ ሃይ ነው ብለን ነው የምናስበው። ነገር ግን አንዳንዴ ካውንተር ትሬንድ ወይም ደግሞ ፑልባኩን ትሬድ ለማድረግ አጌንስት ትሬንድ ሾርት ለመግባት ይችኛዋ ፓርት ብቻ ካሰብን ማድረግ የሚገቡ ነገሮች አሉ። ይህንኑ ፕሪሚየም እና ዲስካውንት ዞንን ተጠቅመን ማለት ነው። ምንድነው ማድረግ ያለብን? መጀመሪያ እዚህ ጋር እንደምታዩት ማርኬቱ እዚህ ጋር እንደምታዩት ሃየር ሃይ ሃየር ሎ ሃየር ሃይ ከሰራ በኋላ ኢንተርናል ስትራክቸር ምን ያደርጋል? ቤሪሽ ይሆናል። አሁን እችኛዋ ቤሪሽ እንዳደረገች ስናይ ምንድነው የምንጠብቀው? ፑልባክ ሊጀምር ነው ማለት ነው። የምንገባው ምንድነው የመጀመሪያውን ኤስኤምኤስ እዚህ ጋር እንደተፈጠረ አይደለም። ምንድነው የምናደርገው? ይሄኛው ሎወር ሎ እንደተፈጠረ እዚህ ጋር ሎወር ሃየር ሃይ ሃየር ሎ ሃየር ሃይ ነበር። ልክ ይሄን ብሬክ አድርጎ ኢንተርናል ኤስኤምኤስ ሲፈጠር ምንድነው የምናደርገው? ቀጥታ ይሄንን ፊቦናቺ ቱላችንን አምጥተን እናሰምራለን። ይሄን ረጅሙ ሌግ ማለት ነው እናሰምራለን። ከዛ በኋላ ምንድነው የምንጠብቀው? ይሄኛው ሌግ ፑልባክ አድርጎ ይሄ ኢንተርናል ስትራክቸር ወደ ፕሪሚየም ዞን ፑልባክ እንዲያደርግ እንጠብቀዋለን ማለት ነው። ልክ እዚህኛው ሌቨል ላይ ፑልባክ እንዳደረገ ምንድነው የምናደርገው? ሾርት እንገባለን ማለት ነው። እዚህ ጋር እንደምታዩት ማርኬቱ ሎወር ሎ ሰራ፣ ከዛ ወደ ፕሪሚየም ዞን ፑልባክ አደረገ። ከዛ በኋላ ታርጌታችን የሚሆነው እዚህኛው ጋር አይደለም፣ እዚህኛው ጋር አይደለም። አሁን አጌንስት ትሬንድ ስለሆነ የምንገባው ቀጥታ የምናደርገው እዚህኛው ፓርት ላይ ነው። ፕሪቪየስ ሎ ላይ ነው ማለት ነው። እዚህ ሎወር ሎ የሰራበት ቦታ ላይ ነው። ከዛ በኋላ እዚህ ድረስ ብቻ ትሬድ እንገባለን ማለት ነው። እዚህኛው ፖይንት ድረስ ብቻ ከላይ እስከ ታች ድረስ ማለት ነው። ይህ አጌንስት ትሬንድ ስለሆነ ያን ያህል ትልቅ ፕሮፊት እና ትልቅ ፒፕስ አንጠብቅም ማለት ነው። በተጨማሪም ደግሞ ተመሳሳይ ቀጣይ ያለውን ሙቭ ትሬድ ለመግባት ከተፈለገም ቀጣዩን ሌግ ሰሌክት ማድረግ እንችላለን ማለት ነው። ይሄኛውን በማስመር እችኛዋንም ካውንተር ትሬንድ ማድረግ እንችላለን ማለት ነው። ልክ ማርኬት ወደ ታች ይሄንን ኤክስፓንድ እንዳደረገ ኢንተርናል ስትራክቸር ፑልባክ ቀጥሎ ኢንተርናል ስትራክቸር የሙሉ ስዊንግ ስትራክቸር ፑልባክ ላይ ነው ያለነው። እዚህ ጋር ሃየር ሃይ ፎርም አደረገ። ከዛ ሃየር ሎ ፎርም ከማድረጉ በፊት ፑልባክ እንደጀመረ ስናውቅ ያንን ፑልባክ ትሬድ ማድረግ ከፈለግን በዛ መንገድ እናደርጋለን። ቀጣዩንም እዚህ ጋር እንደምታዩት ኢንተርናል ስትራክቸር ሎወር ሎ ፎርም እንዳደረገ ይሄን ረጅሙን ሌግ የኢንተርናል ስትራክቸር በዚች በትንሿ ፊቦናቺ ቱል ሰሌክት እናደርግና ማርኬቱ ድጋሚ ተመልሶ ፕሪሚየም ዞን እስኪመጣ እንጠብቅና ከዛ ይሄንን ሎ ታርጌት እናደርጋለን ማለት ነው። በዚህ መንገድ አጌንስት ትሬድ ማድረግ እንችላለን ማለት ነው። ነገር ግን ብዙ ጊዜ አይመከርም። ሁልጊዜ ማስታወስ ያለብን ዊ ሃቭ ቱ ትሬድ ዊዝ ትሬንድ፣ ከትሬንዱ ጋር ነው ትሬድ ማድረግ ያለብን ማለት ነው። ቡሊሽ ከሆነ ሎንግ፣ ቤሪሽ ከሆነ ደግሞ ሾርት ማለት ነው። በዚህ መንገድ ትሬድ መግባት እንችላለን ማለት ነው። እንዲሁም ደግሞ እዚህ ጋር እንደምታዩት ኢንተርናል ስትራክቸር ፑልባክ ትሬድ እንደሚደረግ አየን። እዚህ ጋር ስንደርስ ግን አሁን ምንድን ያለ ነው? እስካሁን ያለ ነው ፕሪሚየም ዞን ላይ ነው። ፕሪሚየም ዞን ላይ ነው። ልክ እዚህ አካባቢ ስንደርስ ግን ማርኬቱ ምንድን ነው? ኢኩሊብሪየም ላይ ነው። ስለዚህ ማርኬቱ ፑልባክ መጨረሱን ስናረጋግጥ ብቻ ነው ትሬድ የምንገባው ማለት ነው። ኤክስፔክቴሽናችን ደግሞ ሎንግ ነው ማለት ነው።
ማርኬት ወደ ታች መጣና ብሬክ ካደረገው ፕሪቪየስ ሃይ ያ ማለት ፑልባኩ አልቋል ማለት ነው። ነገር ግን ፑልባክ ወደ ታች ድጋሚ ሊጀምር ይችላል። በምንድን ነው የምናውቀው? እዚህ ጋር እንደምታዩት ትልቁ የዲስካውንት ዞን ላይ ያለ ነው ማለት ነው። ሶ ማርኬት እዚህ ዲስካውንት ዞን ላይ ኤስኤምኤስ እንዲፈጠር ቡሊሽ ኤስኤምኤስ እንዲፈጠር እንጠብቃለን። ልክ ያ እንደተፈጠረ ምንድን ነው የምናደርገው? እዚህ ጋር አንገባም። እዚህ ጋር እንደምታዩት ሎወር ሃይ ሎወር ሎ ከዛ ሃየር ሃይ ፎርም አደረገና የበፊቱን ፕሪቪየስ ሃይ ብሬክ አደረገ። ልክ ይህን ብሬክ እንዳደረገ እዚህ ጋር ባይ ብለን አንገባም። ሁልጊዜ ማርኬት ወደ ታች ፑልባክ ያደርጋል። ኢንተርናል ስትራክቸር ማለት ነው። ጀስት ላይክ ስዊንግ ስትራክቸር። ሶ ልክ እዚህ ጋር እናሰምርና ድጋሚ እንዲመጣ እዚህ ፕሪሚየም እዚህ ዲስካውንት ዞን ላይ እንዲመጣ እንጠብቀዋለን። አሁን ያለነው ምንድን ነው? የኢንተርናል ስትራክቸር ዲስካውንት ዞን ላይ እንዲሁም ደግሞ የኦቨራል ስዊንግ ስትራክቸር ዲስካውንት ዞን ላይ ያለ ነው። ሁለት ኮንፈርሜሽን ያኔ እዚህ ጋር ፑልባክ እንዳደረገ ሎንግ እንገባለን ማለት ነው። ነገር ግን ሎንግ ስንገባ እንደ ቅድሙ እንደ ካውንተር ትሬንድ እቺን ብቻ አይደለም ታርጌት የምናደርገው። አሁን ከሙሉ ስትራክቸራችን ጋር አላይንድ ስለሆነ የምንገባው የፕሪቪየስ ሃይን ነው ወይም ደግሞ ይሄንን ሙሉ ትልቁን ስዊንግ ስትራክቸር ማለት ነው። ምክንያቱም ፑልባክ ካለቀ ምንድን ነው የሚሰራው? አናዘር ሃየር ሃይ ስለሚሰራ ይሄን ብሬክ ያደርጋል ብለን ነው የምንጠብቀው ማለት ነው። ነገር ግን ሁሌ ላይሆን ይችላል። ማርኬቱ ድገት እዚህ ጋር ከመጣ በኋላ ድንገት ሊወርድ ይችላል ማለት ነው። ነገር ግን ኤክስፔክቴሽናችን ይሄ ነው። ከማርኬቱ ጋር ሁልጊዜ ወይም ከትሬንዱ ጋር ከሆንን ሁልጊዜ ታርጌት የምናደርገው ፕሪቪየስ ሃይ ነው ማለት ነው። ይሄ ለቡሊሽ ማርኬት ነው። ሶ በቀጣይ ደግሞ በትክክለኛው የፕራይስ አክሽን ላይ ገብተን በሪል ፕራይስ አክሽን ላይ ገብተን እንዴት ካውንተር ትሬንድ እና እንዲሁም ስዊንግ ስትራክቸር ትሬንዱን እንዴት ትሬድ እንደምናደርግ እናያለን ማለት ነው።